ሰሞኑን ክፉ ዜና የሚያስጨንቅ ለሚሰማ ከየትም ይምጣ ምንም ይሁን ማንም ያምጣው። ምንድነው አልሰማኝ? ድንጋ ላይ የተከሰተው በሽታ ሰምቻለሁ፣ ግን ሰው እኮ ስለዚህ ያሳዝናል። ይሄ ወንድም ግን በሽታ ማለት ነው የሚተላለፈው በንክኪ ነው። ስለዚህ ይሄን ነገር ምን ማድረግ እንዳለብን ድንገት በአጠገባችን ላይ ወይ በአካባቢያችን የሚገኘው ሆስፒታል ጤና ክሊኒክ ማለት ነው ይሄን ነገር ደውለን መጥቶ ማለት ነው ራሳቸው ይዞ መሄድ አለባቸው። አንተ ከነካኝ እሱን ተመሞታ ይተርፋል፣ አንተም እንደገና ትጠቃለህ፣ እንደገና ቤተሰብ ሌላ ነገር ነው የምታመጣው። ስለዚህ በንክኪ ነው የሚያልፈው፣ በንክኪ ነው የምትተላለፈው። አዎ። ስለዚህ አንተም አስተላልፋቸው ይሄን ቪዲዮ ለሚያዩ ሰዎች። ወንድምም አሁን ይሄን ቪዲዮ እና እየሰራው ለሌላ ሰው ትምህርት ስለሆነ አልታመመም፣ ይነሳ እሱ ወንድም የተነሳ። ስለዚህ ማለት ነው ይሄን ቪዲዮ የምትመለከቱ ፋሚሊዎች ለፌስቡክ ቢሆን የተለያዩ ሶሻል ሚዲያ የምትጠቀሙ ይሄ በሽታ የሚተላለፈው በንክኪ። ስለዚህ ንክኪ ማድረግ የለባችሁ። በቃ በተቻለ ያክል ከእናንተ ይሄ በሽታ መራቅ እንዳለበት ህብረተሰቡ እየተናገረ ነው ያለው። አንዱ ከአንዱ ጋር አትነካኩ። ፊሊንግ በማድረግ ይሄ ለመላ ኢትዮጵያ የምታደርጉ ጌታ